የፊደላት መውጫ ቦታዎችን እያየን እንገኛለን። የመጀመሪያው የፊደላት መውጫ ቦታ ጀውፍ የሚባለው እንደሆነ አይተናል። እንደዚሁም ደግሞ በሁለተኛነት ጉሮሮ የሚባለውን የፊደላት መውጫ ቦታ አይተናል። ዛሬ ደግሞ ከምላሳችን ከሚወጡ ፊደላት መካከል የተወሰኑትን እናያለን። የምላሳችን ክፍል አብዛኛው የአረብኛ ፊደላቶች የሚወጡበት ክፍል ነው። ይህም 18 ፊደላቶች ከምላሳችን 10 የተለያዩ ቦታዎች ይወጣሉ። በመጀመሪያ የምናገኘው ማለትም የምላሳችን የመጨረሻው ክፍል ላይ አቅሰል ሊሳን የሚባለው ላይ ቃፍን ፊደል እናገኛለን። የቃፍ ፊደል የመጨረሻው የምላሳችን ክፍል ከላይኛው ላንቃ ጋር በመገናኘት ማለትም ከላንቃችን ደረቁ ክፍል ጋር በመገናኘት የሚወጣ ፊደል ነው። አቆ ስንል ይህ የምላሳችን ሩቅ ክፍል ከላንቃችን ደረቁ ክፍል ጋር ይገናኛል ማለት ነው። አቆ ሰሙ ኡቆ ሲሙ አቆ ሰምቱም። በዚህ ጊዜ አቆ ስንል ይህ ቃፍ ፊደል የሚወጣው ከመጨረሻው የምላሳችን ክፍል ከላይኛው ደረቅ ከሆነው የላንቃችን ክፍል ጋር በመገናኘት ነው። ከሱ ደግሞ በመቀጠል የካፍ ፊደልን እናገኛለን። የካፍ ፊደልም እንደዚሁ ከምላሳችን ሩቅ ክፍል የቃፍ ፊደል ከሚወጣበት የምላስ ክፍል ሆኖ ነገር ግን ከላንቃችን የደረቅ ክፍልና እንደዚሁም ከሱ ትንሽ ከፍ ብሎ ካለው የለስላሳው የላንቃችን የለስላሳው ክፍል ጋር በመገናኘት የካፍ ፊደል ይወጣል። ከካፍ ፊደል ትንሽ ከፍ ይላል ማለት ነው። ከአፋችን አንፃር የቃፍ ፊደል ራቅ ይላል፣ የካፍ ፊደል ደግሞ ቀረብ ይላል ማለት ነው። አክ በምንል ጊዜ የምላሳችን የመጨረሻው ክፍል ከላንቃችን ደረቁ ክፍል እንደዚሁም ለስላሳው ክፍል ጋር በመገናኘት የሚወጣ ፊደል ነው። አክሰረኩም ፈአክሰሩ። ስለዚህ ቃፍና ካፍ ፊደል ከመጨረሻው የምላሳችን ክፍል የሚወጡ ፊደላት ናቸው ማለት ነው።